በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። አው የአረበኛ ቋንቋ የድሮ የኢትዮጵያ ነበረ። እኔም በጥሩ ቴሌፎን አስቀምጬው ነበር። ሲም ካርድ ዋና ቴሌፎኑ ተሰረቀ እንጂ የድሮ ቋንቋ አረብ ነበረ። አሁን ሴፍ ብዬዋለሁ። እናንተም በዛ እንድትማሩ በቋንቋ አረብኛና እንግሊዘኛ የተተረጎመ በትግርኛና በአማርኛ በሌላ የአፍሪካ ቋንቋዎች እንግሊዘኛና አረብኛ ሌላ ፈረንሳይም ጣሊያንም ኢጣሊም ጀርመንም ቋንቋዎች ማወቅ ዕብራይስጥ ጥሩ ነው። አዎ ቋንቋዎች ተግባብታችሁ የጸሎት ምን ብላችሁ ጸሎት እንድትጸልዩ የጸሎት ትምህርት አለ። የጸሎት ትምህርትና ወደ ራስህ ወደ ነፍስህ የሆነ የሰው ጥቃት የሚባል አለ። በህፃናቶች ማጥቃት የሚፈልጉ እንደ ወልደኪኤል አሁን ህፃን እያለሁ ጥቃት ሲፈጽም ነበረ በእኔ ላይ። አባቴ አይደለም የሆነ ጭካኔ ያለው ሰው እንዴት እዛ ተወልጄ አደግኩ። ትንሽ የ6-7 አመት ልጅ አርባዕተ አስመራ በአማርኛ ቋንቋ በጥሩ ትምህርት ሲማር ትንሽ ካደግኩ በኋላ ወደ ውጭ ወጣሁኝ። ውጭ እንዲተኛ በኮሚሽታቱ አስመራ ያደረገን ከቤት ውጣ ብሎ አባረረን። ገና ህፃን እያለሁ አባቴና እናቴ ለሱ ምን እንደሚያዩ አባቶችና እናቶቼ ትናንሾች ወጣቶች እንደሆኑ የሚፈሩ ሳይሆኑ የሆነ ነገር ሊታዘቡ ነው። ማነው ገዳይ? የስለላ ድርጅቶች አሉ፣ የፖሊስ የጸጥታ አሉ። ምን ማድረግ እንደፈለገ በእኔ ላይ አዲስ አበባ ቢሄድም በመኪና ገጩኝ ማለት ነው። በሆነ ቤተሰቦች አሉ እስከ አዲስ አበባ ብቻ ሳይሆን በመላ ዓለም በኤርትራ ያለ እውነተኛ በወታደሮች ላይ የሚፈጸም ጥቃት አገልግሎት ተብሎ ትሄዳለህ፣ ጥቃት ይፈጸማል። ዝም ብሎ ያስራሉ። ዝም ብሎ እንደ አባት እንደ እናት እንደ ወንድማሞች አያዩም። የሆነ ልዩነት አለው። ሰይጣን ይመክራቸዋል። በሰው ዝም ብሎ ያስራሉ። በቃ እነዚህ ኤርትራውያን አይደሉም፣ ትግራይም አይደሉም። የሆነ አውሬዎች ናቸው በኤርትራ ያሉት አውሬዎች በጣም አውሬዎች። እንዲያው መንግስቱ ኃይለማርያም እያለ እንደዚህ አይነት አይተን አናውቅም። በጣም ጸጥታ ነበረ። የሆነ ነገር በህፃን ይሁን በሴት ይሁን በወንድ ይሁን ጥቃት ካደረሱ በቀጥታ ጥቃት ሳይፈጽሙ ቶሎ ይደርሱ ነበር የደርግ ወታደሮች፣ ፖሊሶች። አሁን በኤርትራ ደግሞ ነፃነት በዓል ይባላል። ነፃነት አይተን አናውቅም። ነፃነት የሚባል በነፃ የምትኖር በጸሎት ብቻ ሳይሆን ሰርተህ ወደ ቤትህ የምትገባ ከሆንክ፣ ቤተሰቦች የምትረዳ ከሆንክ፣ ህጋዊ የሆነ ምርጫ ተደርጎ በግዳጅ ሳይሆን ወደ ውትድርና በፍቃድ ገንዘብ ትከፈላለህ። ደሞዝህን ተቀብለህ ደግሞ ማነው ገዳይ ከሆነ የፖሊስ ምርመራ አለ፣ የወታደራዊ ምርመራ አለ፣ ወታደራዊ ፍርድ ቤት አለ። ብዙ ነገር አለ። ህግ የሚያስከብሩ ደግሞ ስለሚያስከብሩ ህግ ጥለናቸው ወጣን። እኛ ተበድለናል። በጣም ተበድለናል። በጣም ተበድለናል። በደል ዝገበሩ ብለና እውን እንዳይ ንመጻኢ ክሳብ ፍታሕ ዝኾነ ነገር ከም ዝመጽእ ኣማሓሊና ንሪኦ ነገራት ኣሎ። ብምንታይ ፍታሕ መጽእ? ብእግዚአብሔር ፍታሕ መጽእ ኩሉ ግዜ ካብ ሰብ
ሕማቅ ድሓስብ ኣዘንጊዕና ንህርሞ ብድሕሪት ዝብሉ እንታይ ረኺቦም ኣለዉ ሪኢኹሞም ኣዘንጊዕኻ ሃሪምካ ብድሕሪት ሃሪምካ ዘይኮን ሓሳባት ሓሲብካ ትርጉም የብሉን ትርጉም የብሉን ሓደ ዓሌታዊ ግጭት ካልእ ንመፅእ ስለ ዝኾነ ምጥንቃቕ ኣገዳሲ እዩ በሉ ቻው በሉ ድሓር ዝተረፈ ክነዘራረብ ኢና